ዜና ነጋሪ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለፉት 5 አስቸጋሪ ዓመታት በፓርላማ የባህር ዳር ከተማ መራጮችን በመወከል ሲያገለግሉ የቆዩት ዶክተር ደሳለኝ የህዝብ ውክልና ዘመናቸውን በይፋ ማጠናቀቃቸውን ገልጸዋል። ተሰናባቹ የምክር ቤት አባል ባስተላለፉት መልእክት ከዚህ በኋላ በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ አስታውቀዋል። ዶክተር ደሳለኝ የወደፊት እቅዳቸውን በተመለከተ ወደ ግሉ ዘርፍ በመግባት አዳዲስ የስራ ውጥኖችን ወይም ስታርታፖች ላይ እንደሚሰሩና ለቤተሰባቸው ጊዜ እንደሚሰጡ አስታውቀዋል። ይሁን እንጂ የፖለቲካ ተሳትፏቸው ቢያበቃም የአማራን ህዝብ አንድነት፣ አብሮነት በሚያጠናክሩ እንዲሁም ኢትዮጵያን የኑሮ በሚያሻሽሉ ማህበራዊና አገራዊ ጉዳዮች ላይ በሙያቸው ድጋፋቸው እንደሚቀጥሉ ከወዲሁ አረጋግጠዋል። የፈረንሳዩ ታዋቂ ጋዜጣ ለሞንዴ ባወጣው የምርመራ ዘገባ የተባበሩት አረብ ኤምሬትስ በሶማሌላንድ በርበራ አውሮፕላን ማረፊያ አቅራቢያ በሚስጥር የጦር ሰፈር እየገነባች መሆኑን በሳተላይት ምስሎች አስደግፎ አሳይቷል። የተባበሩት አረብ ኤምሬትስ በሶማሌላንድ በርበራ ላይ ለአሜሪካና ለእስራኤል ጦር ጭምር የሚያገለግል መሆኑ ታውቋል። በተያያዘም የኤምሬትስ ፖሊሲ ማዕከል ኢትዮጵያ የበርበራን ወደብ በስፋት እንደምትጠቀም አመላክቷል። ፈረንሳይ ለሞንዴ ጋዜጣ የሳተላይት ምስሎችና የደህንነት ምንጮችን ዋቢ በማድረግ ባወጣው የምርመራ ዘገባ የተባበሩት አረብ ኤምሬትስ በርበራ አውሮፕላን ማረፊያ አካባቢ ስትራቴጂክ የጦር ሰፈር በሚስጥር እየገነባች መሆኑ ታውቋል። ይህ ከቀይ ባህርና ከኤደን ባህረ ሰላጤ መግቢያ አቅራቢያ የሚገኘው ግዙፍ ይዞታ የኤምሬትስን የአሜሪካንና የእስራኤልን ወታደራዊ ስለላ ፍላጎቶች ለመደገፍ ታስበው በሚስጥር እየተገነባ መሆኑ ነው የተገለጸው። በሌላ በኩል የኤምሬት ፖሊሲ ማዕከል ባወጣው አዲስ የጂኦፖለቲካ ጥናት ኢትዮጵያ በቀጣይ የበርበራን ወደብ በስፋት እንደምትጠቀምና የባህር በር አማራጯ እንደምታሰፋ አመላክቷል። ይህ በኢትዮጵያና በሶማሌላንድ መካከል የሚደረግ የወደብ አጠቃቀም ሂደት እንዲሳካ በተባበሩት አረብ ኤምሬትስ የፋይናንስ ድጋፍ ከበርበራ ወደብ አንስቶ እስከ ኢትዮጵያ ድረስ የሚዘልቅ ግዙፍ የትራንስፖርትና የመሰረተ ልማት ግንባታ እንደሚከናወን የፖሊሲ ማዕከሉ በጥናቱ ይፋ አድርጓል። በመካከለኛው ምስራቅ የተቀሰቀሰውን መጠነ ሰፊ ጦርነት ተከትሎ የአሜሪካ ጦር ኃይሎች በደቡብ ምስራቅ ኢራን በሚገኘውና እጅግ ስልታዊ በሆነው የቻባር ወደብ ላይ ከባድ አየር ጥቃት ፈጽመዋል። ጥቃቱ የዋሽንግተን በደቡባዊ ኢራን የባህር ጠረፎች ላይ የጀመረችውን ሰፊ ወታደራዊ ዘመቻ አካል ነው ተብሏል። የኢራን መንግስት መገናኛ ብዙሃን እንደዘገቡት በዚህ አስፈሪ ጥቃት ምክንያት የወደቡ የባህር ላይ ትራፊክ ቁጥጥር ማማና 2 ትልልቅ የመርከብ ማቆሚያ መዋቅሮች ሙሉ በሙሉ ወድመዋል። በአሁኑ ሰዓት በወደቡና በከተማዋ ክፍሎች ላይ የኤሌክትሪክ ኃይል ሙሉ በሙሉ ተቋርጧል። ይህ የቻባር ወደብ መመታት ኢራን ከጎረቤት ሀገራት ጋር የምታደርገውን የኢኮኖሚና የሎጂስቲክ እንቅስቃሴ በእጅጉ የሚያስተጓጉል ሲሆን በዓለም አቀፍ የንግድና የባህር መስመር ላይ ከፍተኛ ድንጋጤን ፈጥሯል። የአሜሪካና የኢራን ቀጣይ ፍጥጫ ወዴት ያመራ ይሆን? የእናንተን አስተያየት በኮሜንት ያጋሩን። መረጃዎቻችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋግዋ የስልጣን ዘመናቸውን እስከ አውሮፓውያኑ 2030 ድረስ የሚያረዝም የህገ መንግስት ማሻሻያ ላይ ፈርመዋል። ይህ አዲሱ ህግ ቀደም ሲል በአውሮፓውያኑ 2028 ሊካሄድ ታቅዶ የነበረውን ቀጣዩን አጠቃላይ ምርጫ ወደ 2030 ያራዘመው ሲሆን የፕሬዝዳንቱና የፓርላማ አባላትን የስልጣን ዘመንም ወደ 7 ዓመታት ከፍ እንዲል አድርጓል። ከዚህ በተጨማሪም የተደረገው አዲስ የህገ መንግስት የማሻሻያ ወደፊት የሚመጡ የአገሪቱ ፕሬዝዳንቶች በቀጥታ የህዝብ ድምፅ ከመመረጥ ይልቅ በፓርላማ አማካኝነት እንዲመረጡ የሚደነግግ አዳዲስ አሰራርን አካቷል። ይህ የተወሰደው ሪፎርም እርምጃ ከተቃዋሚ ቡድኖች ዘንድ ጠንካራ ትችቶችና የህግ ተግዳሮቶች ያስከተለ ቢሆንም የፕሬዝዳንቱ ደጋፊዎች በበኩላቸው የተከናወኑት ለውጦች ሙሉ በሙሉ ህገ መንግስታዊ መሆናቸውን በመግለጽ እየተከላከሉት ይገኛሉ።